ጉድ ቁርስ ደርሷል ቁጭ በል በስ እንደምታየው በጠዋት አረተኝ ምንድነው ገደለው ብለሽ በልሱን ተውና ቁርስ ነው ተስቋይ እንዴት እንደሚሆን ምንድነው እሱን ተውና ቁርስ ነው አመድ በዱቄት ይስቃል እኮ ነው ነገር አይ በስዬ እንግዲህ ቁርስ ቀርቧል ድፍታ አራቶና እሱ እንቁላል እሺ ሩት እሺ አረቦኛል ይሄ ሩቴ ቶሎ በይና ያቀረብኩ እኮ ሩቴ ወይ ምንድነው ሳህን ነው የፕላስቲክ ሳህን ሌሎቹንም ማድሜ ላንተና ለሄኖክ ሰብራችሁ ጨረሳችሁት ከዚህ በኋላ የምትበሉት በሱ ነው ማ አንተ ነው አረ ነው በዚህ አልበላም ለምን ማትበላ ነው ሳህን ነው እንዴ ከምግቡ ነው ከሳህኑ ነው አንተ ጉዳይክ ማቅረቢያውም እኮ ወሳኝነት አለው ምግቡ ብቻ ነው እንዴ ቁም ነገሩ ቆይ አንቺ ገና አዲስ ገና ከፋብሪካ የወጣ እንኳን ቢሆን በፖፖ ትበያለሽ አሁን ይሄ ፖፖ ነው በይው እንዴ በፕላስቲክ አንቺ ምን ነው ስንት የሚያምር ሳህን አለ አይደል ይሄው በጣም የምወደው እንዴ ተተበስይ በዚህማ በፍጹም አልሰጥም በዚህ በሚያምር ሳህን ልብላ በስዬ ማልሰጥ ለምን እንደሆነ ታውቃለህ ይሄ የሚያምር ሳህን አንተ እጅ ላይ ከገባ ወደሚያምር የተሰበረ ሳህን ይቀየራል ስለዚህ አልሰጥም በዚህ እንኳን አንተ ነው ራስ ያልበላ በጣም ነው የምታሳዝኝ አንቺ እቃ የምትገዢው ልትጠቀሚበት አይደል ነው እንደ ጌጥ ልታስቀምጪው ልትጠቀሚበት ኧረ ተይ ልብላበት ሂሩቴ አሁን ከዚህ ሳህንና ከኔ ማን ይበልጣል እንዴ እያሰብሽበት ነው እንዴ አትቸገሪ እንዴ አነጻጸርሽኝ እኮ ተይው እዚህ ቤት ከሳህን ያነሰ ዋጋ እንዳለኝ አላውቅም ነበር በስ የኔ ደሱ ማለት ፈልጌ አይደለም ይሰበርብሃል ህፃን ነኝ እንዴ ዝም ብዬ ቃም ሰብረው በስ አንዴ ቀረኝ እኮ ይሄ ነው በውድ ዋጋ ነው የገዛሁት እያየሁት አለቀ እቅፍያው እንቅፍ አድርገሽ ለምን አትኖሪም ከበለጠብሽ እንዴ እኔ በዚህ ወይስ አሁን ገለታ በዚህ ስበላ ባይ ሰው ያረጋኛል በቃ ተው ገና በወርቅ ሳህን እበላለሁ ብዬ የምመኝ ሰውዬ በፕላስቲክ በስንቱ ይኸው ይሄ ሳህን ይሰበርና እኔ እናንተ የመጨረሻችን ነው እኔ ሰብረዋል ይሉት እመኝኝ እንጂ እንዴ ለዚህ እንኳን እመኝኝ ይኸው ሰጥሃል በዚህ ደግሞ አይነሱም እንዴ ሄኒ የኔ ይሩት ተቀሰቅሽዋለሽ እኮ በሁለት እጅ ያዘው በስንቱ ይኸውና እንዴ ይሻለው እኮ ምን ይሆናል እመኝኝ ይኸው ነገር ያለው ኧረ ሂጂ የኔ እመኝኝ ሄኒ እናንተ ልጆች መልካምም መጥፎም ዜና አለ መጥፎ ዜና ያው ሳህኑ እንደፈራሽው ዱቄት ሆኗል ግን መልካሙ ዜና ሳህኑ የወደቀበት ወለል ምንም አልሆነም ጭረት እንኳን የለው ደስ ሊልሽ ይገባል ተይ እንደሱ አትበይ ደስ ሊልሽ ነው የሚገባው እቀፊ ይልቅ በስ ሙሌ ጉዶን ኩል ምን ነው ዛሬ ከባድ ቀጠሮ ነበር ግን ምን ማድረግ እንዳለብኝ አላውቅም በጣም ፈርቻለሁ እና ምን ያስፈራል ቀጠሮ ከነብር ጋር ነው እንዴ ነብርማ ቢሆን ጥሩ ነበር ነብርማ ቢሆን ምንድነው ታዲያ ነብርን በጡጫ እለው የነበረ አንበሳን በጡጫ እለው የነበረ ምን ነው ካንቺ ሲደርስ ልቤ ደነበረ አለሞክሼ ቀጠሮ ከሴት ጋር ነው ማለት ነው ከሴት ጋር ቢሉ ከሴት ጋር ነው ያው ሞክሼ ከዘፈነላት ሴት ጋር ነው እሺ ያው እኔ እንደምታውቀኝ የወንዶች ቁና ነኝ ማንንም አልፈራ በቃ እሷ ጋር ስደርስ እደናበራለሁ
እማደርገውን አላውቅም ለረጅም ጊዜ ለሷ ያለኝን ስሜት ለመናገር ስፈራ ስቸር ቆይቻለሁ ዛሬ ግን ቁርጡ ቀን ደርሷል ዛሬ ቀጠሮዬ ከሷ ጋር ነው በልቤ ለሷ ያለኝን ከውቅያኖስ የጠለቀ ከተራራ የገዘፈ ፍቅሬን ልነግራት ወስኛለሁ ይሄን ያህል ወደሃታል ማለት ነው አዎ በሴ የልቤን አዳራሽ ተቆጣጣሪ ልብህ ውስጥም አዳራሽ አለ ማለት ነው ለመጋዘን ታከራየዋለህ ተቀልዳለህ በሴ እኔ ጨንቆኛል ቆይ ሙሉስ ሙሉ ናታ ጓደኛ ከሷ ጋር እኮ ከተጠላን ቆየን እቺ ሙሉ ሳትሆን ሙሉ መቤት ነች ሙሉ ፕላስ እቺም ስሟ ሙሉ ነው አዎ ምን ነው እንዴ አንተ ሙሉ ቀን ስለሆንክ ከሙሉ አትወጣም እንዴ ሙሉ መቤት እንግዲህ ወደፊት ደግሞ ሙሉ ወርቅ ሙሉ ሸዋ ሙሉ ጎጃም ሙሉ ያልክ ልትቀጥል ነው ዞር በልና እንጂ እና ምን አርግ ነው የምትለኝ እኔማ ያንተን ቁርጥ ቀን እንዴት እንደተወጣው እንድትነግረኝ ነበር ያው ልምድ ልውውጥ ይሆነናል ብዬ የምን ቁርጥ ቀን ነው እንዴ አንተ ሂሩቴ የልብህን አዳራሽ እንደ ተቆጣጣረች የነገርክበት ቀን ነው ያቺ ቀን ፍቅሬን የገለጽኩባት ቀን ያቺ ቁርጥ ቀን ሙሌ በትዝታ ወደ ኋላ ልትመልሰኝ ነው ቶሎ ትመለሳለህ አይ ሙሌ ያው ማንም እንደሚያውቀው እኔ አማላይ ወንድ ነኝ አቦ ሸማኔ የሚለውን ዘፈን ታውቃለህ እንዴት እሱ ይጠፋኛል ለዱር አራዊት ከተዘፈኑ ዘፈኖች ምርጡ እኮ እሱ ነው የምን አራዊት ነው የምታወራው ለሰው ነው እንጂ የተዘፈነው ያውም ለኔ እንዴ ልጁ የወይን አረግ ተቀበላ አቦ ሸማኔ በላንተ ልጁ የወይን አረግ አቦ ሸማኔ ጠይም አሳ መሳይ አቦ ሸማኔ እኔ እናቱን ብሆን አቦ ሸማኔ ለሰው ማላሳይ አቦ ሸማኔ ተባለልኝ ሸማኔ ነበርኩ አባቴ ማነው አቦ ሸማኔ ነበርኩ እና ታዲያ ብዙ እንሰቶች ማለቴ እንስቶች አቦ ሸማኔ ነበር የሚሉኝ በቃ መግቢያ መውጫ ነበር የሚያሳጡኝ ከብዙ እንስቶች መሃል አንዷ ሂሩት ምንተስኖት ትባል ነበር ከብዙ ትግል ስቃይ በኋላ በእጁ አስገባች ያንተን ቃል ልዋስና የልቧን አዳራሽ ተቆጣጣርኩባት አሁንም ከቤታቸው ተከራይቼ ስኖር እቺ ሂሩት ምልህ ልጅ ቅቤዋን እየተለጠፈች ፀሐይ ላይ ስትሞቅ ቅቤዋ እንዲህ እየወረደ በሶፍትን ዲስጠርግ ዞር ብዬ ሳያት ያው የቅቤ ምችም ክፉ ነው ጠብሶ ጣለኝ ወደድኳት እላለሁ በመጨረሻም ኢሃቦ ሸማኔ ፍቅሩን የሚገልጽበት ቁርጥ ቀን ደረሰ ሙሌ እውነቴን ነው አሁን የምነግርህን ነገር ያለምንም ማወላወል ከተገበርከው ሙሉ ሸዋ ማናት ሙሉ መቤት እጅ ትገባለች በደንብ አዳምጠኝ ካፌ ነበር የቀጠርኩት እሷም ዘነጥ ብላ እኔም ዘነጥ ብዬ ነበር አካሄዴ ራሱ ልክ እንደ አቦ ሸማኔ ነበር ሳብ ካፌ ውስጥ ያለው ሁሉ ዞር እያለ ያያል ሄድኩና አጠገቧ ቁጭ ከዛ ማውራት ጀመረን እያሳኳት እያጫወትኳት ወደፊቷ የመጣ የፀጉር ዘለላ ወደ ኋላ መለስ አረኩላትና እጄ ዳሰስ አረኩት ፊቷን ወዲያው እጇን ቀጨም አረኩና
አድርጌ መለስኩላት። ከዛ እሷም የፍቅር ፍላጎት እንደነበራት ስሜቷን ገለጸችልኝ። እንደዛ እያለ ፍቅራችን ጀመረ እልሃለሁ። ሙሌ ሄይ እንዴ በሐሳብ ጭልጥ አድርገው ሰርክኝ። ይኸውልህ እኔ ያደረኩትን እያንዳንዷን ነገር ተከትለ ካደረክ በቀላሉ በእጅ ታስገባታለህ። እኔ እንደዛ ማድረግ አልችልም። ፀጉሯን መያዝ፣ ፊቷን መዳሰስ፣ እጇን መሳም አልችልም። ለምን? እንኳን እንደዛ ላደርግ አጠገቧ ስደርስ ድንብርብሬ ነው የሚጠፋው እያልኩ መጣመጣ ተነስ። ምንድነው እንዲመልመጥመጥ? አንተ ወንድ አይደለ እንዴ? ቆፍጣን በል እንጂ እንዴ! ከአቦ ሸማኔ ጋር ሆነ እንደሚዳቆ ትልፈሰፈሳለህ እንዴ? አንተ አቦ ሸማኔ ነህ። እሺ አንተ አቦ ሸማኔ ነህ። ልክ። አዎ አንተ ማነህ? ሙሉቀን አቦ ሸማኔ በል። አቦ ሸማኔ ነኝ። አዎ አቦ ሸማኔ ነኝ። አንተ ማነህ? ሙሉቀን ወይ አቦ ሸማኔ ሂድ። አቦ ሸማኔ በቃ እንዳልኩህ አቦ ሸማኔ መጣመጥብኛል። አካሄዴ ራሱ ልክ እንደ አቦ ሸማኔ ነው። አሃ አቦ ሸማኔው እንዴት ነው? ቁርጥ ቀን ተሳካ? አልተሳካም። እንዴት? ቆይ ግን እንደነገርኩ ነው ያደረከው? የነገርከኝን ሁሉ ለማድረግ ሞከርኩ፣ ግን እንዳሰብኩት ቀላል አልነበረም። ቆይ እስቲ የተፈጠረውን በዝርዝር ንገረኝ። እንዴት ነው የሆነው? መጀመሪያ ላይ በጭንቀት ለሞት ነበር። እንደፊቷ የመጣ የፀጉር ዘለላ ወደ ኋላ መለስ አረኩላትና እጄ ዳሰስ አረኩት ፊቷን እና ፀጉሯ ወደ ኋላ ተይዟል። ምኗን ነው የሚይዛት? በቃ ዝም ብዬ ፊቷን ልዳብሳት። እያየኝ እንዴ ምነው ሰላም ነው? ፊትሽ ላይ ጉድፍ አይቼ ሳላነሳልሽ ነው። አመሰግናለሁ። ሌላ ያልነገርኩ ነገር ሙሉማ ቤት በቁልምጫ ሰጠረኝ። ሙ ነው የምትለኝ አንተ? ሙ እሺ ሙ። ከዛ እንዴት ሆነ? ከዛ ሌላ የነገርከኝን ነገር በማድረግ እድሌ ለመሞከር ወሰንኩ እና ወዲያው እጇን ቀጨም አደረኩላት፣ አድርጌ መለስኩላት። እንዴ ምን ነው እንትን እጅሽን እንዳይደክምሽ ላሳርፍልሽ ብዬ ነው። ተወዛወዘ በጣም። ወይ ሙ የኔ ሐሳቢ ምን አይነት ሐሳቢ ሰው ነህ? እኔ እንዳንተ አይነት ሐሳቢ ሰው የለኝም። እጇን አየር ላይ ቀለብከው? አይ ሙሌ እንዴ እስኪ ወርድ በጣ አትሳቅ በሴ። አያስቅም። እዚህ ሁሉ ጣጣ ውስጥ የከተትከኝ አንተ ነህ። እሺ በቃ ይቅርታ። እሺ ከዛ ምን ሆነ? ከዛማ እንደምንም
ጥሬና ተጣጥሬ እንደምወዳት ልነግራት ስል ይኸውልሽ ሙሌ ሌላ ያልነገርኩ ነገር ሙሉማ ቤትን በቁልምጫ ሰጠራት ሙሌ ነው የምላት እናንተ እኔን እንደምትጠሩ እና በቃ ራሴን የጠራው ነው የሚመስለኝ። ኧረ ወይ ጥሩ ነው። እሺ ከዛስ? ከዛ አንድም ነገር ነበረኝ። እኔም እኮ አንድ ምንግርሽ ነገር ነበር ሙሌ፣ ግን በቃ ሌዲስ ፈርስት አንቺ ቅደሚ። ወይ እወዳለሁ ምን አለች? እወዳለሁ። ምን እወዳለሁ አለች? በእጅህ አስገብታታል ማለት ነው። ብራቮ ብራቮ። አቦ ሸማኔ ማለት ይሄ ነው። ታዲያ ምንድነው አልተሳካም የምትለኝ? ከዚህ በላይ ስኬት አለ እንዴ? እወድሃለሁ አለች እኮ። በስንቱ ታሪኩ አልተጠናቀቀም። ጥሩ እሺ ቀጥል። እሷ እወድሃለሁ ስትልህ አንተ ምን አልክ? በአምላክሽ እወድሃለሁ ስትልህ በአምላክሽ አልካት? በቃ በዛ ሰዓት በቃ ደንግጬ ስለነበረ ምን እንደማደርግ እንኳን አላውቀውም። ግን እሷ ምንም ይሄንንም ከቁብ አልቆጠረችውም። ፍቃን ያለፈችው። ከዛ በኋላ እንደውም ስንጫወት ነው የቆየነው። አንተን የመሰለ መልካም ተጫዋች ሰው በህይወቴ ሳላገኝ ቆየሁ። እንትን ከቤት ብዙም አልወጣም። ለዛ ይሆናል ያላገኘሽ። እኔም ጭንቀቴ እየለቀቀኝ መጣ። በጣም ደስ ብሎኝ ነበር። ግን ይህ ደስታዬ ለጥቂት ደቂቃ ብቻ ነበር የዘለቀው። ከሷ ማልጠብቀውን ትጠይቀኛለች ብዬ አልሜም አስቤም የማላቀውን ጥያቄ ጠየቀች። በቃ የሷና የኔ ነገር መጨረሻ ሆነ። አይኗን ማየት አስጠላኝ። እንዲህ በቅጽበት እንድጠላት ያደረገ ምን ጥያቄ ጠይቃህ ነው? ምን ጠይቃህ ነው? ቶ ቤት መኪና አለህ ምናምን አለች። ጎልዲገር ታዲያ ምንድነው ጎልዲገር? ወንዶችን ለሀብታቸው የሚጠጉ ሴቶች ጎልዲገር ይባላሉ። ኧረ እሷ እንደዛ አይነትም ሴት አይደለችም። እንደውም የራሷ ወርቅ ቤት ያላት የሀብታም ልጅ ነች። ታዲያ ሌላ ምን ጠየቀች? ለምንድነው ስራ የሌለ ስራ ፈተህ ለምንድነው የምታውደለድለው ብላ ጠየቀች። ኧረ በሴ እሷ እንደዚህ አይነት ነገር አላረሳችኝም። አልጠየቀችኝም። አዎ የኔም ጥያቄ ስለነበር እግረ መንገድህን መልሰልኝ ብታውስ ብዬ ነበር። እሺ ምን አለች ታዲያ? ምን ጠየቀች? ምን ጠይቃህ ነው? ያለችኝም ብነግርህ አንተ ራስህ ሰው አታረጋትም። ላይንህ ነው የምትጠየፋት። አረ በፈጠረህ ንገረኝ። ኧረ ተው ንገረኝ ሙሌ። ወይ በቃ አትንገረኝ። አንተ እንደዚህ ባለጌ ናት እንዴ? ነው አይደል? እቺ ስድ ናት። እንኳንም ቀረችም። አየህ ካላማ ልታሰናክልህ እኮ ነው። መጣ ተጠቅማ ልትጥልህ። እንኳን ቀረችብህ። በስንቱ ምንድነው የምትለው? ያን ጉዳይ ነው ሳይገባ ቀርቶ ነው። ኧረ እሷ ምንን አሁን አንተ ከምትለው ጋር የሚገናኝ ምንም ነገር አላለች ወይ? ለምንድን ነው የሚቸኩለው? ምንድን ነው የሚያጣድፈ? የሆነውን እኔ እስከምነግርህ ለምንድን ነው የማትታገሰው? ለምንድን ነው እንዲህ በግምት የምታልቀው? በሴ ንገረኛ። እሺ ንገረኝ። እኔ ዝም ልበል? ንገረኝ። ጥሩ። ለማንኛውም ጥሩ ጊዜ እያሳለፍን ነበር። ወይሙ በሳቅ ልገለኝ እኮ ነው። ይሄን ጨዋታን እኮ ነው የምወድልህ። እውነት ነው። ጨዋታና ትዳር እያደር ነው የሚሞቀው ይሉ ነበር አበው። አበው እንዲህ ብለው አበው እንዲያደርገው ትላለህ። አበው ግን ማን ናቸው? ምን ያገኛቸው ፈልጋለሁ። መቼ ነው የምታስተዋውቀኝ? አበው ማን ናቸው ትበለኝ? አበው ማን ናቸው? አይገርምም? ታዲያ አሁን ይሄ የሚያጣላ ነገር ነው? ምንድነው ዝም ብሎ በቀላል ነገር መጣላት? አበው ናቸው ቀላል ነገር? አንተም በስ ለአበው ያለኝን ትልቅ ቦታና ክብር እያወቅ የሚያጣላ ነገር ነው ወይ ትለኛለህ? በጣም ነው ማዝነው። ድጋሚ እንደዚህ አይነት ነገር ካፍ ከወጣ አንተንም ቢሆን አይንን ማየት አልፈልግም።
ይቅርታ ሙሌ ይቅርታ ረስቸው ነው እና ታዲያ አንተ ምን አልካት ምን እላታለሁ ጥያት ማጣዋ የሚቆጨኝ እስከ ዛሬ ድረስ አበውን የማታውቅ ሴትን የልብ አዳራሽ ውስጥ ማኖሬ ኦቪድ ሪል ስቴት ልማትን ራዕዩ አድርጎ እጅግ ግዙፍ በሆነ ቦታ ላይ 60,000 መኖሪያ ቤቶች የሚገነቡበት ስማርት ከተማ ለቤት ፈላጊዎች ለማስረከብ 24/7 ሌት ተቀን በመስራት ላይ ይገኛል። ራዕያችን ልማት ነው። በሲ ይሩቴ እንዴት ዋላችሁ? ተናልሽ ሙሌ ምን ነው? ምን ነው? ምን ባክሽ ሙሌ የወደፊት ሚስቱ ልትሆን ከምትችለው ሙሌ ጋር በአበው ምክንያት ተጣሉ። አይገርምሽ? ምን በአበው ምክንያት እንዴት? It's a long story ሂሩቴ። ታሪኩ ረጅም ነው ማለት ነው። ምን አለ እኔም እንደናንተ ቁርጥ ቀን በኖረኝና ለልጅ ልጆች የምነግረው ታሪክ በኖረኝ። ምንድነው ደግሞ ቁርጥ ቀን? እንትን ነው ያው ፍቅራችንን ለመጀመሪያ ጊዜ የተገላለጥንበት ቀን ቁርጥ ቀን ይባላል። እንዴ ታዲያ እኔ እናንተ እንደዛ አይነት ቀን ነበር እንዴ? በስዬ እንዴታ እንዴ በደንብ ነው እንዴ በስዬ እኮ ነገረኝ። እንደ አቦ ሸማኔ እየተንጎማለለ ጸጉርሽን እየዳበሰ እጅሽን እየሳማ አይደለም እንዴ ፍቅሩን የገለጸልሽ? ወይ ምን አለ እንደናንተ አይነት ታሪክ በኖረኝ እዚህ አበውን ማታቅ ሴት ጋር ከሚያገናኝ። በስዬ ወይ ሂሩቴ ምን ነግረኸው ነው? የነገርከውን አይነት ቀን አሳልፈናል እንዴ እናንተ? በደንብ ነው ሂሩቴ። ረስተሽው ይሆናል እንጂ ለመጀመሪያ ጊዜ ካፌ ተቀጣጥረን ፍቅራችንን የተገላለጥንበት ቀን እንዴት ረሳሽው? አይ በስዬ እኔ እንደዛ አይነት ቀን በፍጹም ትዝ አይለኝም። መጀመሪያ ካፌ የተገናኘንበት ቀን እኮ የነበረው ታሪክ ሌላ ነው በስዬ። ቆይ እንደው ምንድነው? የዛን ቀን የነበረውን ታሪክማ አላጫውተው ነበር። አይደለም ነግሬው ነው እኮ ምንም አያረግለትም። በቃ ሰምቶታል እኮ። ግዴለም እንዴ የቁርጥ ቀን ታሪክ እንዴ ንገሪ። ይመሽብሃል። ግዴለም በስዬ ግዴለም እንዴ የት ሄዳለሁ? ይመሽም ብዙ ያድራለሁ። ንገሪ ነው ልክ ጎሽ ልንገረው እንዴ ንገሪ። ይኸውልህ የዛን ቀንማ ምን ሆነ መሰለህ ሙሌ? ወደቀ ከዛለ እንደምንም ከወደቀበት እንዴት እንደሆነ አላውቅም ፍስፍስ አድርገው እንትን ብሎ ነበር። ፍስፍስ አድርገው ሰጡኝ። ደጋግፌ ሄጄ ወደ ቤት ወየኛ አቦ ሸማኔ የውሸት ታሪክ ነግረህ እኔን ገፋፍጠህ ማጥ ውስጥ ከተትከኝ አይደል? ላረጋ ያሰብኩትን ነገርኩ። ምን ባልወድቅ እኮ አረገው ነበር። ቆይ እንጂ ታሪኩ መች አለቀ እንዴ? ወደቀ አይደል እንዴ? ከዚህ በኋላ ምን ታሪክ አለ እንዴ? አሁን ገና ለልጅ ልጆች የምነግረው ታሪክ አገኘው። ቆይ እንዴ ታሪኩ ገና መች አለቀልህና? እስቲ በስዬ ከዛል እንደምንም ፍስፍስ አድርጌ ወደ ቤት ወስጄ የተሰበረ እግሩ እስኪድን ድረስ መንከባከብ ጀመርኩኝ። ከዛ እንዲህ እያልን በስዬም እግሩን ተሻለው፣ እኛም ሳናስበው ፍቅር ውስጥ ገባን። ሽማግሌ ተላከ፣ ተጋባን። ወይ ምንድነው? ወይ እንዴት ያሰብኩትን ባለማድረጌ እስካሁን ድረስ እንደሚቆጨኝ ታውቂያለሽ? ኧረ በስዬ ምን አለ ባልወድቅ፣ ምን አለ ከምወጣጠር እያየው ብሄድ።
እኔም ብሎ አቦሸማ አንድ ነገር ልንገርህ በስዬ የዛን ቀን ባትወድቅ ኖሮ እኔ እናንተ በፍጹም አንጋባም ነበር እኔ ምሻለልህም ነበር እንዴት ዛሽ ካፌ ሳትወድቅ ቀርተ አንተም ያሰብከውን ለማድረግ ብትሞክር አይሳካልህም ነበር እኔ ምሻለልህ አትወጂኝም ነበር ማለት ነው ዛሽ ካፌ ድፍት እስክትልበት ቀን ድረስ አዎ በስዬ እኔ እኮ ድሮ ጉረኛ ነገር ነበር የምትመስለኝ እንደውም በጣም ታናድደኝ ነበር እውነቱን ለመናገር የዛን ቀን ዛሽ ካፌ ስትቀጥረኝ ሳልፈልግ ነበር የመጣሁት ከወደክ በኋላ ግን በስዬ አንተም ተሰበርክልኝ እኔም ማስተማሚ ለመሆን በቃው ሳስታምም ስንከባከበ ጸባይህን አወቅኩ እንዳሰብኩት ጉረኛ ሳይሆን ጨዋ ታማኝ ደግ ምስኪን ሰው እንደሆን ካወቅኩ የዛን ቀን ነው ይሄ ሰው ባሌ ይሆናል ብዬ ወሰንኩት ባልወድቅ ኖሮ አንጋባም ነበር ይገርማል እንኳንም ወደቁ እንኳንም ተሰበር እንዴ በስዬ ለካ አንዳንድ ሰዎች መጥፎ ነገር ሲገጥማቸው ለበጎ ነው የሚሉት ለዚህ ነው ገና ወድቅልሻለሁ ድፍት ነው ምንልሽ ኧረ በስዬ ነው ወጣት አሁን ደግሞ የበለጠ አስቀናችሁ ወዴት ነው እስኪ አንድ ካፌ ዞር ብዬ ድል ለሞክራ ለምን የመስየን ታሪክ ለመድገም ነው አቦሸማ እኔነት አልተሳካልኝም እስኪ ደግሞ ካፌ ሄጄ ወድቄ ተሰብሬ ድል ለሞክራ ሂሩቴ ምን ነው ልጁ እንዳትቀሰቅስብኝ ተኛ እንዴ ከራኔ ተኛልኝ ለራሱ ተኛ አዎ በስዬ ለማስተኛት ራሱ 2 ሰዓት ነው የፈጀብኝ አሁን ደግሞ ከነቃ ሌላ 2 ሰዓት ነው የሚወስድብኝ ደምጸቀን አይ ከተኛልሽማ አንድ ምነግርሽ ነገር ነበረኝ ምንድነው እሱ ይሄ ልጅ በመወለዱ ያገኘሁት አንድ ጥቅም ጥፋት ሳጠፋ ለሂሩቴ በነፃነት መናገር መቻሌ ነው ሌላ ጊዜ እኮ ስለምጮህብኝ አልነግራትም ጥፋቱ ካለፈ ስለምትረሳው ችግር የለውም በሰዓቱ ግን አውሬ ነው የምትሆንብኝ አውሬ በፊት ስለማልነግራት ህሊናዬን ስለሚወቅሰኝ ማታ መተኛት እቸገር ነበር አሁን ግን መፍትሄውን አግኝቻለሁ ምንድነው የማደርገው ልክ ህፃኑን ልታስተኛ ስትል ጠብቄ መንገር በቃ እሱን ለማስተኛት ረጅም ሰዓት ስለምትደክም እሱ ፊት መጮሃችን አደፍር እኔም ጥፋቴን ተናዝዤ ያለ ህሊና ወቀሳ በሰላም እንቅልፌን ላሽ አባቴ ሂሩቴ በጣም ይቅርታ ለሸክላ ሳህኑ በጣም ይቅርታ በጣም የተሰማኝ በስዬ ደግሞ አለፈ እኮ ተውኩት ትቼዋለሁ አንድ ያላለፈ ነገር አለ ምንድነው ደግሞ እኮ አንዳንዴ ምን ቀብጥ እንደሚያደርገኝ በስንቱ ምንድነው አትናገርም እንዴ እንትን ነው ይሄ ባለፈው አንቺ ከመስሪያ ቤት ምስጉን ሰራተኛ ተብለሽ ተሸለምሽው ፎቶሽ አንቺ ፎቶሽ ያለበት ማጉ የለም ምን ፈልገው በፈልገው የታገኘዋለሁ አለ አይደል ተቀምጦ ሰብሬዋለሁ ምን ያውቅ አይደለም ምን ስታረግ የት አግኝተው ይነሳል ትለኛለህ እንዴ በስንቱ መልስ እንዳትመልስ ምን ስታረግ የት አግኝተው እኔ ልቀፋ ብዙ ዲልቀው አንተ ሳህን ሰበርክ ዝም አልኩኝ ማጉን በስንቱ ዝም በል እሺ እንገናኛለን እሺ በስንቱ እንገናኛለን የት ነው የምንገናኘው እሺ በጣም ይቅርታ ሞቅ ዘርበል ከፊት ያውን ካጠገቤ ዘርበልልኝ በስንቱ